እና ምን አለሽ? ወይስ ሰጥቶኛል? እስኪ ሸሰኝ እኔ ማንም የለም ነኝ ታቦታ በቃ አሁን እኮ ጸጋ በቀላት ማለት ነው። ግን እኮ ማለት ድንዝዝ የሆነ ልጅ ይሄን እንኳን ሰምቶ አላምንም ይላል። እስቲ ሞክረና ከዛ በኋላ ከኔ ጋር ያለው ነገር እዚህ ጋር ያበቃለታል አይደል? አዎ ቹቻ፣ ይሄ ቮይስ እኮ ያሬድ ስለ ጸጋ እንዲረዳ ከበቂ በላይ የሆነ ማስረጃ ነው። እና ምን እናድርግ? በቃ ሶስታችንም ሆነን ሄደን አንድ ላይ ሆነን እናሰማው። እንደሱ ይሻላል። እንዴው ታዲያ ይሻላል። በቃ ይኸውላችሁ አሁን ጊዜ አናጥፋሽ፣ ኮራ ብለን ሄደን ነው የምናሰማው። ኮራ ብለን መሰለሽ ያነበበ ሰው እንዴ ሰፈር ሸንተሽ ምናምን የሚል እኮ እሺ የለም ብሎ ትዝ አይለውም። እንዳይለን አደረጉ። የምር በጣም የሚገርመው ምን አደረገው ተመልከት። ያ ሶስት ዳያሎግ ነው የሚያወሩት። እና ትዝ ብሎን እንደውም ያረጅሙ ሲና አላስረሳን። ረጅሙ አረጅሙ ነው እንደዚህ እያለች እኮ ነው ሄደችው። ጨርሻለሁ እና ከጨረስኩ ምን ነው ነው ማራታኛኛ አንቺ ኮንቲኒሽን አንዲት ሰሪዋለሽ አንዲት ፈጭ እና ጸጉሯን እዚህ ነው የምትሰራው። ሰዎች እያያችሁ ይኸው አስፈልገኝ ከቤቴ እንደወጣለሁ ሰልፊ ላድርግልሽ እንዲታይሽ ራስሽ እንድትሰልፊ ላድርግ። ምን ያደርግልኛል? አታውቃለች ለምደው እንዴት እንደሚወጣ አረ እንደሴቶች ሂጂ እስኪ አንዴ መስታወት ይቀጥል። ለምን ደብሶትሽ እንዲምታወሩ ይኸው 3 ሳምንት እኔ በሶ ኮንቲኒቲ 3 ሳምንት እንደዚህ ነው ጸጉሬ። አና ነው እንኳን መሴ አና ለሞኑ እኮ ማን ነው ማድረግ በቂ እኮ ነው። ጨብረር ማድረግ በቂ ነው። ጨብራራ ነሽ። ምን ሆናችሁ ነው? አና ምን ሆነሽ ነው? አና ምን ሆነሽ ነው? እሺ ጻጥ በሉ ሰማችሁ? ጻጥ ብላችሁ ለፉ። ለምን ይቅርብን ተውት። አካሌ ካደ ዳሩት ወሬ አይወዱም ማለት አንተ እንደሰለልኩት ነው ያለኝ። በጣም ልሻል እያየሽው ስጠላ ሰክሪፋይስ ሃፒ ቪዲዮ ሰራለው አንቺ ሸተፈረልሽ ነገር በዛብሽ። ውሻ አልፈራያችሁ ነው ጥያቄ ግን ካለ ቁመቱም ያህል የሚበልጥ ውሻ ይሄ ውሻ አይደለም እኮ ሲጀምር አንበሳ ነው። አንበሳም ስም አለው። አንበሳም ስም አለው። ደንግጣለች ነት ነው እንዴ? እኔ አሁንም እኮ የተጠራጠርኩ ነው። እሱ መንገድ ትዘጋላችሁ። እኛ የት ሄደን እንስራ? የት ሄደን እንለፍ? ትጌ ምን ትለዋለህ? አሁን ይሄን ምን ይባላል? ምን ይባላል? እግዚአብሔር እንደው ልቦና ይስጣችሁ። በጣም እንደሆነ ንጹህኛ አለው። አላው ሸት ተፈራልቻለሁ ጌታ ልብን የሚያሸተው ኮላሉ ትላለች ጌታ አና እዚሁ አንድ ውሻ ምንድን ነው የሚያሸተው? ስሚ አና ውሻ ምንድን ነው የሚያሸተው? ከዛ ያንን ሲኖር ታውቁ አና ውሻ ምንድን ነው የሚያሸተው? ውሻ ሽንት ትላለች። ልብ ፍርሃት አራቀልሽ የምር ፍርሃት ተስተዋላለ። ሽንት ትላለች። ፍርሃት እግዚአብሔር በጣም ሽንት ትላለች። እሺ ደግሞ ይባላል ሽንት ወይ መድኃኒዓለም እንደውም አልሰማው ጉድ የለም እኔ ልብ ነው ያልኩት። ኧረ
ልብ የምር አትፍሩ ይባላል እኮ በቃ ምን ታታላውን ሽን ተለችዋለች በሽተኛ ነው እንርዳት ብለው እንድናገዛት በዚህ ከረከል ታይሺ ስማ ትጊ ስማ ትጊ ውሻ ምንድነው የሚያሸት ይባል ሽንት ትላለች እውነት እኮ ነው ሸንቶ ሄደው እኮ ሰፈሩ እንዳይጠፋበት ነው ታውቃለህ እኮ ለዛ ነው በየቦታው የምሸኘው አይበቃም እንዴ እኔ ደግሞ እናንተ ምን ደርሹ አይፈልጋቸውም እንጂ በየሩም ተወሰዳቸው ምንድነው እንዴ ዳክማል እንዴ ማን ጸጋ አይ ያወቀ ማሽ ጤና ኑሮት ያውቃል ለኔንም ልታቃውሰኝ ነው አጠገቤ ተንጠለጠለ ጋሽ እዚህ ቤት ነው አይደል ሰራተኛ ብለው የጠቆሙኝ አዎ መጣሽ ነይ ግቢ ቆይ እኔ እስካሁን ጂንስ የሚለብስ ሰራተኛ አላጋጠመኝም ከመግባትሽ በፊት የምጠይቅሽ ጥያቄ አለ እኔም ከመጠየቆ በፊት የምጠይቀው ነገር አለ ምንድነው አንቺ ደግሞ የምትጠይቂኝ ምን ቻናል አለ ኢቢኤስ ሲኒማ አለ ቃና አለ ሲኒማ የመጣሽ መሰለሽ እንዴ ስራ ልትሰሪ ነው ወይስ ተጎልተሽ ፊልም ልታይ ነው የመጣሽው እኔ እንደሱ ከሆነ ጋሼ ወደዚህ ቤት እንደዚህ አልራመድ ወይኔ ሰው ማጣ ሰው ነይ እሺ በቃ ከሱ በፊት ግን ጋሼ ማታ ላይፍ ስለምገባ ሪንግ ላይት አሉት ምንድነው ደግሞ እሱ ሪንግ ላይት አቁም በዚህ አይነት እንጀራ ጋግረው የማያውቁም ማን ሰርቶ ሊያበላኝ ነው አሁን በዚህ ሁሉ ደግሞ ስንት ነው የምትጠብቂው 30 ሺህ ቆይ አንድ አንበሳ ያወርዱልኛል እሺ ከዛስ ሼርም ያረጉልኛል ለፋሚሊ ቤቶት ሪፖርት ባላስተርግቦት ሻዶባ ስሚ አንቺ ማታ ምንድነው የምትሉት ያን አስፈሪውን እያሉ የሚመጡት ምንድን ነበር የምትሉት ስሙን ሆረር ነው ስማቸው ሆረር እሱን ፊልም ማታ ስታይ እኔ ጋር ምብዬ ድምጹን ሰምቼው ነበር ቀጥ ብለሽ ወደ አልጋሽ ሄደሽ ተኛሽ አሁን እስከ 6 ተኩል ነበር ልክ 6 ተኩል ሲን ቀጥ ብዬ ነው ወደ አልጋዬ ሄጄ ተኛው ስልኬን ራሱ አልነካውም አንቺማ ሰይጣንሽ ከሰይጣን ጋር እያደርኩ ታላቅ እህትሽ እኮ ያንን ፊልም አይታ እኔ አልጋ ውስጥ መጣ ነበር የምትተኛው አንቺ እንደው በምን ወጥሽ ነው ቀጥ ብለሽ ሄደሽ አልጋሽ ላይ አቤት ከሰይጣን ጋር እያደርኩ አቤት በዚህ ሰዓት ስሙ ይጠራ ምነው ሳይነስ አለብሽ እንዴ ምነው አንተም አለብህ እንዴ አይ እኔ እንኳን ህክምናው ስላለው ነው ሐኪም ነህ እንዴ ያ ሜዲካል ዶክተር እሱ መስፍን ይባላል ጤና ረዳት ነው ኤኒዌይ ቴክ ኬር ኦኬ አረ ዶክተር ሰው ታሟል ምን አቤል ሰው ታሟል ማን ወፍራም አለች ኦኬ እንዴት እንደዚህ ነው እስካሁን ዝም አላችሁ ኤኒዌይ መቀስና ግሉኮስን ታዩ በአስቸኳይ ምግብ አምጪልኝ ኤቭሪባዲ ጌት አውት ማን አንተኛው ጤና ረዳት መስፍን ብላ አስገባልኝ ከውጭ አንቺ ተመራለሽ እንዴ ባይታለሽ እኔ ፍቅር እንዴት ነሽ አታስፎግሪ እዛ ጋር ሆነሽ ልትታይሻለች እዛ እሷ የድሮ ፍቅረኛዬ ናት እና ላስቀናት ፈልጌ ነው በቃ ካፕል እንደሆነ እንምሰል በእናትሽ እያየች ነው በእናትሽ አንድ ብቻ ላስቸግርሽ ፍቅረኛ እንደሆነ ለማስመሰል ያክል ነው ሲተረጂኝ እሺ ምን አድርግ ነው በቃ ቁጭ በይ ዝም ብለሽ አሁን እያየች ነው አንድ ብቻ ጉንጬን ሳሚ አንድ ብቻ ሳሚ ኮስ አባታ ቀጥል ነው ማረጋ በቃ ይሄን ብቻ ማረግ ነው እሺ እየዞረሽ ነው ዝም ብለሽ ቆይ ችግር የለውም ነው ማረጋ እያየች ነው ሳሚ ተነው አመሰግናለሁ ቆይ የታባቷ ቀጥል ተበል እያየች ነው የብስሚ አሁን ደግሞ
እናደርጋለን መሰለሽ መጀመሪያ ስልክሽ ቀጣይ ደግሞ እንድናስቀናት እሺ አሁን ደግሞ እዛ ጋር እሷ ፊት ለፊት እንሄድና ማለት ነው ፊት ለፊት አንዴ ብቻ ኪስ እናደርጋለን ለመጨረሻ ጊዜ እቺ ብቻ ላስቸግርሽ እንዴ በእናትሽ እቺ ብቻ ለመጨረሻ ጊዜ እሺ ነይ ስልክሽ እስኪ I want problems always God have mercy እንዴ እናት እስካሁን እግረኛለሽ እንዴ መኪና የለሽ እኔ በእናትሽ ወቅ ምን ለማየት ፈልጌ ነው መኪና ገራጅ ገብቷል በእናትሽ ነይ እኔ ልጅ እግረኛለሽ እስካሁን እናት በእናትሽ አደግደገና እግረኛ ልሸኝሽ ምንድነው እንዲህ የሚያደርግሽ ምን ስታስጠላ እኔ ምናምን ለማየት እንፋስ እንጃ ሪላክስ ለማድረግ ነው እንጂ እናት በእናትሽ አትመዝምኝ እኔ መኪና ለማንም አባይልም እኔ መሰለ ፎቅ ያየን ንፋስ ልቀበል ብዬ ነው ምን ማየት ብቻ እኔ ያለኝ ፎቅ ሰጥሻለሁ አስፈላጊ ከሆነ ምንድነው እንዲህ የሚያደርግሽ ምንድነው እንዲህ የሚያደርግሽ መኪና ካየሽ ሰዓት ሰዓት አየሽ ከዱባይ ነው ያስመጣሁት ከአሜሪካ ምናምን በእናትሽ ሂጂ ወደዛ ቀረበ ፈጣን አለባት እንደዚህ አጋነንታ እና ምን በራታ አየር መኖር አልችልም ነፋሻ አየር እናትሽ ግን በጣም ስትናደድ መጀመሪያ የምታረጊው ነገር ምንድነው መጀመሪያ ስትናደድማ ስልኬን ነው የምደብቀው እኔ ራሱ በእናትሽ ስልኬን እንደማላውቅ እንደ ባዳ ነው የማየው እንደ ባዳ እንደዚህ በጣም የሚያሳዝነኝ ነገር ስልኬን እንደማላውቀው እንደ ባዳ ማየት ነው እኮ የሚያማው ልብ ይነካል በጣም የሚያማው ፓርት እሱ ነው ስልክን እንደማያውቁት መሆን ይጎዳል ስሜቱ ከባድ ነው አባይ ዳር ነው ቤቴ ጣና ዳር ነው ቤቴ አዋሽ ዳር ነው ቤቴ ኦሞ ዳር ነው ቤቴ ተከዜ ዳር ነው ቤቴ ናገባ አባቴ አባይ ቤታችን አባወራ ናስቲ ገባ ና ወደዚህ ገባ አንተ ዶልፊን ሻርክነ አሳነባሪነ ማን አንተ ሲናይ ሞከረብና አይ አንተ የስለት ልጅ አትማር አሰራ ወይ አታፈቅር ገልቱ የኩሽና አቃ አባ ለስድብ ይቅርታ ካላልከኝ ከዚህ ጋር መንፈጥፈጤ ነው አድርገው ነው ዝለል ልጅ ፍርጥ ግብ በል ካንተ ምን ይገኛል ፈርስ መጣው አባ እንዲያውም የማየ በሶ ቋቅ ብሎኛል ጥብስ ተጋብዘኛለህ መጣው ሃይ ቆንጂ ደሞዜ ይባላል ኧረ እባክህ የት ነው ድሮስ ነህ ነገራችን ላይ በጣም የተከበረ ስም ነው ያለው ሄዲድ ቤት ኪራይ የማይከፍል ስም ይዘህ ደሞዜ ይባላል ስትል ትንሽ አታፍረ እኔ የምልህ ፀጉሬ የገባው 35% ታክስ ተቆርጦ ነው ምን ማለት ነው እንጂ የዛሬ ወር እንገናኝ ባይ ደሞዜ መከታዬ ቀባሬ ጧሪ አቦ ማን የሞተው ውሻችን እኮ ነው የሞተው የምንመክተው ምን ቀባሪ ማለት ነው ሁሉ ቢሰ እንዴ ዛጋ ስዊቼ ታሪንግ አለ ለዚህ ከጥሬ ምናምን ቦድካ ዛጋ አለ ሂድና ብላ ሲያሳዝን እና ለራስ አልቅስ በእኛ ሞተውን እንዴ አቦ ኧረ ምንድነው መላም ይወረክ የለም እንዴ ይሰርቀኝ ነው እንዴ ና ላታመልጭኝ አታሩጭኝ አለ ይዝሽ የለ አመለጥኩ ነግሬሽ ነበርኩ እንደውም እኔም አልጠቀም አንተም አትጠቀምሽ አንተ ያማል እንዴ ለምን ነው የምትሰብረው ሌባ ልሰርቅኛ እንደ መጣው ኧረ እኔ አባሳ ልጠይቅሽ እንጂ ልሰርቅሽ አይደለም የመጣው እኔ ደግሞ ሌባ መስለሽ 9 ሰዓት ሆኖልሻል መሰለኝ በቃ ይመቻ ሰዓት ደርሶልኛል ምግቤን ላጫውት ሂጅ ታምሜ ሆስፒታል እንኳን ብገባ እነዚህ ሊፕ ግሎሶች ባታገኝ እንኳን ሌላው ይቅር ቫዝሊን ከንፈሬ ላይ ጣል አድርጊ ይሄን አደራ እንዳትሽ ጓደኛዬ አደራ ነው የምልሽ ይሄው አደራ በሰማይ በምድር ግን ይችኛዋን ስጭ ድንገት የሆነ ነገር ቢፈጠር መጥቼ እንቀባሽ እስከዛው እኔ ልጠቀመው እድሜ ቡና ጠጡ ጥሪትኛለሽ እንዴ ማይ ደግሞ አንቺ ጉድ አልሰማሽም ከማጋነሽ ቆይ አንድ ጊዜ ከማይ ጋር ነኝ ቆይ ወልሽ ነው ዋራሽ ስሚ ቅዳሜ ጊዜ የወጣን ጊዜ ታስተውሻለሽ አይደለ አዎ እሺ ያደረኩት ጫማስ ትዝ ይልሻል አዎ ትዝ ይለኛል አንድ እግሩች እኮ ጠፋብኝ አንድ እግሩ ጠፋ አይንሽ ይጥፋሽ ሰላቢ
አይ ቴንኪው። እሺ አመሰግናለሁ። ጎበዝ። ምን ነው ይኸውልህ ቅመስልኝ ነው የሚልክ ምግብ። አይ አንደኛ ምግብ በላይ ይሻለኝ። ደስ እንዲለው ቅመስለት እባክህ። ማልቀስ ከጀመረ ቀኑ ሁሉ ነው እንደዚህ ሲጮህ የሚውለው። እባክህ ለኔ ስትል በጣም ይቅርታሽ። አይ ነው ሳምንቱን ሙሉ ጠፍቼብሽ ነበር። ስለዚህ በዚህ ሳምንት ቢዚ ነበርኩ። በጣም ድካም አለ። ቅዳሜና እሑድን ዊኬንድን ሄደን ወንጪ ወንጪ እንሄዳለን። በጣም ለየት ቆይ አባቴ ቆይ ለመሳው ይደወላል። ሄላ ጄሪ እንዴት ነሽ? እባክሽ ስሚ እኔስ ላሳውቅሽ ብዬ ነው። ቀጣይ ሳምንት ማለት ከባሌ ጋር ዝናና ሄዳለሽ ወንጪ። ለማንኛውም ቻው። እሺ ቻው። ታባፈ ቀጥል ለተረፈ ይኸውልሽ ስለ ስራ ጉዳይ አውርታሽኝ ነበር። ሰው ዱባይ ካሉ እኔ ነኝ ካሉ ነጋዴዎች ጋር አውርቻለሁ። ከነሱ ጋር ከቀጣይ ሳምንት ጀምሮ እቃሽን እያስመጣሽ ወደ ሀገር ውስጥ እያስገባሽ በጣም ልዩ እቃዎች አሉ። በጣም አሪፍ። ቆይ አባቴ ቃንዴ ጠብቀኝ። ስሚ ደግሞ ሌላም ነገር ልጨምርልሽ። እሺ ከዱባይ ዕቃ እያመጣሁ መሸጥ ልጀምር ነው። ቻው። አንቺ ቤት ተዘፍዘፊ ታባታ ዛሬ መጥቶ አረፍ ያረሽ። አሁን ወደ ቁም ነገሩ እንመለስ እና አለኝ ሽምግልና ያው ስለ ሽምግልና ነው ወሬ መጨረሻው እሱ ነው። እንግዲህ ከሽማግሌዎቹ ጋር አንድ ላይ ለአባትሽ 50 ካራት ለእናትሽ እንደዛው 50 ተመሳሳይ እና ለአንቺ ለጣትሽ ቀለበት ግራም ጥሪ ምን ነው ወርቁን ልነግሪያት ነው ከረፈፍ ምን ልታስደፊ ነው አለው እንዲወራብኝ እንደማልፈልግ ታውቂያለሽ። ምን ትላለሽ? አዎ እጃለሁ እደውላለሁ። ሰላም ናችሁ? How are you? I'm fine, thank you. And you, teacher? Good morning. I am fine, thank you. And Pip, this is Pip. You're me. እኔ የምለው ወዴት እየሄዳችሁ ነው? እኛ ወክ እያደረገን ነው። ኦኬ ነው እንዴ? ግቡ እንዲያው ግቡና ዛሬ ፏል አድርግላችሁ። እሺ እንደዛ ከሆነ ደግሞ አሪፍ ነው። ወዴት እየሄድሽ ነው አስተማሪ? አንቺ ከኋላ ትገባለሽ። አንቺ ገቢና ግቢ። ከኋላ ነው የምትገቢው አንቺ። ነይ አንቺ ከኋላ ግቢ። አዎ ከኋላ ግቢ። ቲቸር እናንተ እዚህ ነው። ይኸው ግቢ። በሄ ደግሞ እዚህ ነው። ገቢና ና ቲቸር ችግር የለም ይቅርታ አድርጉልኝ። ምንም ማረጋችሁ። ቲቸር እንዲያገቡ ምን እዚህ ቆዩ። ችግር የለም ግቡ። ችግር የለም ግቡ። አስተማሪ እኔ እኮ ክብር ያለው ሰው ነኝ። እንዴት ነው ኋላ የምታስገባኝ? ምንም ቢሆን እኮ አስተማሪክ ነኝ አይደል? አዎ አስተማሪ ናቸው። ውረዱ። እንዳው እኔ መንደት አልችልም። እኔ ሰማሹ ያማል እንዴ? እኔ አንቺ ቆይ ችግር የለም ቲቸር እኔ አልችልም። አልችልም? አዎ እችላለሁ ብለህ እንዳያስገባን ይወዱታ ነው እኔ ማለት ነው። እሱ ከሞታችሁ ብዬ ነው። ምን መጀመሪያችሁ ብዬ ነው እንዳያስገባን። ተነሽ እንረዳ በሻት ተነሽ ደርሰን አንቺ ወረዱ እንዳው ወረዱ እባክሽ። ይሄ ልጅ ተይኛ አይደል? ቲቸር ነይ በእናትሽ ሮማ አንተ ሰው አድርገህ አንተ መኪን እሺ ተመልካቾቻችን ይህ ይምረጡ ያፈንዱ የተሰኘው ፕሮግራማችን ነው። እንኳን መጣችሁ በሰላም። አንተ ከዩቲዩብ ከነጮች ኮርጆ ማለት ነው። ምን አገባ? ዋናው መፈመሳችን ነው። አንተ ምን ነው? አሎ ምንድን ነው የምትለው? አሰባለ ዋናው መፈመሳችን ይቋረጥ አራሳችን ነው። እሺ እንግዲህ አሁን መራጫችንን ወደ መድረክ እንጠራታለን። እንኳን ደህና መጣች። እሺ ስለ የመጀመሪያው ተመራጭ ምን ትያለሽ? ይሄ እንኳን ቁመቱ ምናምን አይሆንም። ብቻ አይ እናቱ ቁመት ምናምን ታያለሽ እንዴ? ከመረጥሽ መምረጥ ነው። እሺ መምረጥ ነው። አምስት መርጬው ለይ
መረጠች እንግዲህ ሁለተኛው ተመራጭ ጋር ደርሰናል። ምን ትያለሽ? እሺ ወይ እንኳን ቁመት ምናምን ደስ ይላል። ጺሙ በጣም ይደርክ ሲመስለኝ ዲሳይና ፍላጎቶች የሚያሟላልኝ ይመስለኛል አይደል? ኦኬ ፍላጎት እሺ፣ ለምሳሌ የምን ፍላጎት ነው የሚያሟላልሽ? ለምሳሌ አዲስ የመጣውን አይፎን 16 ገዛል ይመስለኛል። እንዴ ሳይባ አይደል ይችላል። አይፎን 16 በመጀመሪያ ፍላጎት አሟይ መድኃኒዓለም ነው። እሱን አስቀድሜ ከኔ በፊት ሲቀጥል ደግሞ አይፎን 16 እዛ ቀበሌ 16 ማኪያ እንዴት እንደናፈቀኝ እኔ ሲሄድ ነው አይደል? አንቺ እዚህ ሆነሽ ትናፍቂኛለሽ። የኔ እናት የልጅ ስላሴ ደግሞ ኪዬ ሰላም ነው እንዴ? ምን አባ ገባ? ምንድን ነው? የምን ሰላምታ ነው? ያማል ታውቂዋለሽ? ኧረ እኔ አላውቀውም። ምንድን ነው? ምን ሆነ? ካንተ ጋር አይደለም ችግር ማለት እሷ ጋር እቃለኝ ወንድሜ። እቃለኝ ማለት አንተ ቦይፍሬንድ ምናምን ያልሽው ኤክስ ምናምን አልጨረሳችሁም ነው? እስካሁን አላለቀም ነው? ጨርሰናል። ግን ወንድሜ 2000 ብር ደሞዝ ከራሴ ላይ አብዬ ለሷ ቁሳቁስ ገዛበት በቃ የቤት ቀራቀምቦ ምናምን አውጪና ተገላገይ። በጣም ይቅርታ ወንድሜ። ይኸውልሽ የሼፑ ምናምን ነገር የቀረው ሌላ ጊዜ ወስደሽ። በጣም ይቅርታ። መቀጠል ትችላለህ። ምንድነው የምቀጥል እንዴ? እኔ ፀጉር እያልኩ የምደብሰው ሻርፕ ነው እንዴ? ከረፈፍ ሰላም ነው ቶይ። ይሄው ጠንቅቅ ያለች ተከራይ፣ ጠንቅቅ ያለች ጠይቂያቸው፣ የምትፈልጊው ነገር ጠይቂያቸው። በኋላ ክርክር አያስፈልግም። ጃኩዚ አለ አይደለ? ጃኩዚ የቁም ሻወር ጆክ መልቀቅ ወደ ላይ ሞልቷል አይደለ? እሳቸውም እንደዛ ነው የሚወስዱት። እሳቸውም እንደዛ ነው የሚወስዱት። እሺ እንትን ሳሙና ወዝ አለ ማለት ሳሙናው ከኛ ነው አይደለም? አይ ማዘር ሳሙናው ገመድ ልብስ ካጠበች በኋላ መስቂያ በቂ ልብስ ማለት መንጅማት አረብስማን በስማን እንታማ ኧረ ጭራሽ ማሽን የለውም እንዴ? ልብስ ማጠቢያ ማሽን የለውም እንዴ? ምንድነው ማሽን? ምንድነው የፈለግሽው እናቴ? ምንድነው ሙሉ ግቢ አይደል እንዴ ያልኩ? ምንድነው ሙሉ ግቢ? እሳቸው የት ሄዱ? አንቺን አከራይተው ሙሉ ግቢ ከነ ልጆቻቸው ነው የሚኖሩት። አንድ ክፍል ነው እንጂ ያገኙት። አንድ ክፍል? ኧረ በእናትህ አንድ ክፍል አልፈልግም እንዴ። ምን ተጣበበኝ ነው እንዴ? በገዛ ገንዘብ የሀብታም ልጅ ጋር መስራት ይሄ ነው ችግሩ። ለስንት ነው የሚኖሩት ነው? ምንድነው እንዴ? እኔ ብቻ እኔ ምን አቀላታለሁ? ቤት ፈልግልኝ አለች። እንትን ነው እንደ ፈለግሽው ሪል ስቴት አዳራሽ እጄ ማዘር በጣም ይቅርታ ስራ ታበላሽ። ደህና ሰው ፈልጋለሁ። አዎ ይኸውላችሁ ጨጓራና ሆድ ዛሬ ምንም ነገር አንበላም፣ ጾም ነው። ተጓብተናል። አለ እኮ ሞራል እኮ አለ። ችግሩ ግን አፈጻጸሙ ላይ ነው አይደል እንዴ? ጨጓራ አይደል እንዴ? ነገር እስቲ ይኸውልህ እስከ 9 እንጾማለን፣ ከ9 ሰዓት በኋላ እንበላለን። ገቢቶ ምን ነው እንደዚህ ተገልብጬ ሽቅብ ካልሸነዋልክ ጴሪሪም ጳራራም አትበለ። ጨጓራ እንዴት ነው? አረባ ክዝብ ብሎ ነው የሚያወራው ይሄ። ይኸውልህ እኛ ጨጓራ የፍቅር ሰዎች ነን። ሰዎች ነን። አትንኩን። ከነካችሁ ግን ጨዋታው በሴንቲ ነው። ያራድዬ ልጅ ጨዋታው በሴንቲ ነው። ይሰጣል ነው የምልህ። እትት ነው የምናደርገህ። የዛኔ ወደ ሳይሆን በግድ ትበላታለህ። ነመስቴ። አሁን ገና ሰዓቱ 4 ሰዓት ነው። እንዳታሳስተኝ። ሰማኸኝ አይደል? በቃ ጀለስ አልበላም ብሎ ገገመ። ጨጓራ ጉበት ኮሚቴው እያሃ እርቦን አልበለው ራበኝ። ሆዳም ወጥ ቤታም ዩር ዋይፍ ዩር ናይፍ የለችማ። እንግሊሽ ኖ እንግሊሽ። እኔ እኮ ሰው ያለ እንግሊዝኛ እንዴት እንደሚኖር ይገርመኛል። ናይት 3 ፊደል ያቅታል። አንተ ሳትረባ ሺ ኢዝ ሚ ኢዝ ዊ ኢዝ ሂ ኢዝ ኔቨር ማይንድ የስ የስ ሰከርኩሽ በእንግሊዝኛ አይደል? ሰከርሽ ኖ እንግሊሽ። እኔ እኮ ሰው እንዴት ያለ እንግሊዝኛ እንደሚኖር ግራ ነው ግብት የሚለኝ። ና እስኪ የኔ ልጅ ና። እጭ ሊልክኝ ነው ደግሞ። አቤት፣ እንዴት ነው? እንግሊዝኛ ትችላለህ አይደለ? መጠርጠርስ በደንብ ነው የምችለው የኔ ልጅ። ያው መቼም የእህት ፍቅረኛ አማርኛ እንደማይችል ታውቃለህ አይደለ? እና ያው እሱ ዛሬ እኛ ቤት ይመጣል እና ታስተረጉማለህ በኋላ። የትም እንዳትሄድሽ ሂድ በቃ። What's up family? I am so happy to see you guys. How are you? ምነው ደርቀህ ቀረህ? ተርጉም እንጂ
እንዴት ነህ እያለ ነው። እግዚአብሔር ይመስገን። እንዴት ነህ አንተ የኔ ልጅ? he say I am fine, how are you ነው ያለው። I am fine, thank you. So how was life? ኑሮ እንዴት ነው እያለህ ነው። እዛ ደርሷል። እዛ ጤፉ ብትል፣ ዘይቱ ብትል፣ ስኳሩ ብትል፣ ዱቄቱ ብትል ተወዷል ኑሮ። ኧረ አባዬ አረጋጋው እንዴ! ፈረንጆች በጣም ረዥም ወሬ አይወዱም። አጠር ያለ ነገር ነው የሚፈልጉት ነው እንዴ? እንደዛ ከሆነ እንደዚህ በለው፣ ኑሮ በጣም ተወዷል፣ አንተ ብቻ ደገፍ አድርገን እኛ እንቆሰዋለን በለው። he say life is too expensive so you hug us we እንቆሰዋለን። I don't understand. By the way, I like your daughter, especially that curve ass. You feel me bro? Yeah? ኧረ አባዬ ሰውዬ በጣም ባለጌ ነው። ምን እንዳለ ታውቃለህ? ልጅህን በጣም ወድጃታለሁ፣ በተለይ መቀመጫዋን እኮ ነው ያለው። እሰይ እንኳን አለ። እንደውም እንደዚህ በለው፣ ለአንተ ብለን ነው ተንከባክበን ያሳደግነው በለው። he said congratulations, we protect that bunda for you. I like you, my man. Well, my plan is marry your daughter and take her to America. So I want the wedding to be fast. Okay? What do you think? በቃኝ እኔ በቃኝ አባዬ። ምንድን ነው የሚበቃ ነው? አታዋረደኝም። የዛሬን ቅበረኝ፣ የዛሬን ብቻ ቅበረኝ። እንዴ እኔ እኮ በጣም እየተጨናነኩ ነው። ዲፕሬሽን ውስጥ ገባሁ እኮ። አንተ እኮ አልገባህም። Is there any problem? No problem. No problem. Okay, so we have a deal. Yes. ወይኔ ምኑ ነው ግን ያልኩት እየወራዳ ወረደ። I told you before, I like you. like አበዛ። ኦንላይን ነው እንደ ያየኛል። ታጫውት። ወይኔ ሰውዬው መዛወረት ጀመርኩኝ። ከማን ጋር እንዲጨረስ ተጫወት ነው እየወራዳ ወረደ። አቤት ተጠራው። ዘይ ናሚ ዘይ ሃይ ሰላም እንዴ? አንቺ ሊና ከኛ ጋር ስለተጣላች አንቺ መጣላታለሽ እንዴ? ምንሽ? አንቺም እኮ በእሷ ጭንቅላት ማሰብ የለብሽም ማለት ልትሳደብ ነው የመጣው። እኔ እናንተ ልነጋገረን የሚችል ምንም አይነት ጉዳይ ያደረገ ልጅ ልነግርህ የምችለው ነገር ቢኖር ህሊና እንደማታፈቅር ብቻ። አንቺ ምን ነው እንዴት አላውቅም። ጓደኛ እኮ ነች። ስሚ፣ ከእሷ ጋር መገናኘት እንችላለን? አትችልም። ምን ስለሆንሽ ነው አንቺ? ምን አትጮብኝ ነው ሞሽ በቤቴ የምትልጮብኝ ትፈልጋለህ እንዴ? ይኸውልሽ ማለት ህሊና ተናዳብኝ እንጂ ጠልታኝ አይመስለኝም። ፍቅሬ እውነተኛ መሆኑን ብታውቅ የምትጨክን አይመስለኝም። ፕሊስ እርጂ በእናትሽ። አንተ ህሊና እኮ በጣም አትመጥንም። አንተ ማሰብ ራሱ አይከብድም ትንሽ? አንቺ ምን ስለሆንሽ ነው እንደዚህ የምትናገሪው? እንዴት አልናገርም? አንቺ ዝም በይ ያለብሽ። የአሜሪካ ሀገር ጭቃ ነጭ ነዋ። that ain't true boy ቁልጭ ጭቃ ነጭ አይደለም። እዛ እንደዚሁ ሀገር ነው። እንደዚሁ ሀገር ጭቃ ነው። it's the same. There's no such thing as that. ደግሞ እዛ አሜሪካ ሀገር ያሉት ህፃናቶቹ ራሱ እንግሊዘኛ በጣም ይችላሉ። ሲወለዱ ነው በቃ። አንተ አሁን አማርኛ እንደምትችለው ነው እነሱም መችሉት። ፈረንጆች ካካ ያደርጋሉ እንዴ? What kind of stupid ass question is that? ቁልጭ ምን አይነት ጥያቄ ነው የምትጠይቀኝ? Ask me something that makes sense. Sense? Oh, yeah. There are 5 sense organs. My nose, my ear, my eyes, my lips, my hand. I ain't got no time for this. እዛ አሜሪካ ሀገር ዶላር ላይ ነው አይደለም የምትተኙት? I'm gonna whoop your ass, boy. I'm gonna whoop your ass. እንዴ እኔ ምን አደረግኩኝ ታዲያ? እዛ ሰፈር ሁሉ ጊዜ ታድላል። አንተማ አጎዝት እዛ ዶላር ላይ ነው የሚተኛው ይሉኛል። ታዲያ እንዴ እኔ ምን አደረግኩኝ? Stop. You need to stop now. ይኸውልህ ላይፍ ላላ ብለህ ነው መኖር ያለብህ። ላላ በል ባሻ፣ ላላ በል አባቢ። በል ባሻ ደህናዋል። ምን እሺ ባባ ብብትሽ ቆስሎ ነው? ዘላታ ምንድን ነው? ምን ጀመርክ ደግሞ? ባይሆን
ይቺን ነገር ደህንነታችን ታስረሳናች ያዛል። አንተ ይሄ ነገር ያጦዛል እኮ ምንድነው? እኮ ሞክረን ነው ያዘው እንሞክረው እስቲ ሻምጣውሽ አየኛ ሰው ያጦዛል አላለም እንዴ? የታል ሊጦስኩት እኔ የታል ጦስኩ? አንተ አየው ቆስጣው እየበረረ እየዋኘ ለማለት ፈልገሽ ነው? እየዋኘ ማለት ምን አባ ነው አታ? ጭራሽ ለኔ መልስ መስጠት ጀመርክ? ምን አለ አንተ ከሞል በሻና አረ እዚህ ጋር ነኝ። ማን አባ ነው የምታወራው አንተ? ጭራሽ መሰለብ ጀመርክ? ቆይተው ማዬ ቆይ ምሳል አምጣልሽ ጠብቂኝ። የምን አባ ማዬ ነው? ናጅ ላስታጥብ እንዴ? ውሃውን በማስታጠቢያ ቀርተው ነው? ሄሎ አትበጥብጥ፣ ዝም ብለህ ታጠብ። ያዢ ምንድነው? ምን ባዶ ቤት መጣሽበት? ምንድነው ሁሉን የምትጫወትበት? ወጥ እስከጋግር ይሄን ጠጣ። ወጥ እስከጋግር ይሄን ጠጣ። ዛሬማ የሆነ ነገር አድርጋችኋል። ጠዋት እናወራለን፣ አሁን ገልጠተኛ። አንተ ውሻ ብርድ ልብስ ነው እንደዚህ የገለጥከው? ዛሬማ የሆነ ነገር ወስዳችኋል። እኔ እኮ ጥፊው ደርሶኛል። ና አንተ ውሻ ላሽትህ ና። እንዴ ሊሊሾ ናላሽትህ በመሀላችን ያ ሽማግሌ ነው የገባው። ይዘገያል እንጂ አህያ የጅብ ናት። ይዘገያል እንጂ አህያ የጅብ ናት። አትሻልች ወይኔ አናቴን አፈረሱት ዛሬ። ያው ባለው አየር ነዋ።